አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምድና የተከበራችሁ ወደቶቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬም በሌላ ኸላ መጥቻለሁኝ። አንድ ብርጭቆ ትኩስ ውሃ ጨምሬያለሁ። ሁሉም ለየብቻ ነው ማዘጋጃቸው። ቅደም ተከተላቸው ያው ሁሉም አንድ ላይ ስላስቀመጥኳቸው እንዳይምታታባችሁ አንድ ኩባያ በሞቃ ውሃው አንድ ይሄው በዚህ ኮፊ ጨምራለሁ። አንድ ደግሞ ሙሉን ከረሜልም ጨምሬ ጥደዋለሁ ማለት ነው። ይሄንን ሙሉ ነው ከረሜል አንድ ጨምርና እስኪፈላልኝ ድረስ ጠብቄ አቀዝቅዬ ነው መጨረሻ ላይ ነው ማደርገው። ዝግጅቱ አንድ ላይ ያቀረብኩት እንጂ በኋላ ነው። ይሄ ኬሪ ነው። እኔ 5-6 ፍሬ የሚሆን ያደረኩት። ይሄንን ብስኩት ፈጭቼው ነው። ቂቤ ላደርግበት ነው። ይሄንን ብስኩት ነው። አንድ ሙሉውን ነው ያዘጋጀሁት። ይሄ ቀሽታ ነው። ከዚህ አያይዞኛል ሰሞኑ በጣም ስለወደዱት ማለት ነው። በዚህ ነው የሰራሁት ክሬሙን ማለት ነው። ዘባዲ ጨምራለሁ። ይሄ ቀሽታ ነው። መጀመሪያ ጅብን ጨምሬያለሁ። እኔ 2 ሳህን ስለምሰራ 2 ነው ጨመርኩኝ። እናንተ በፈለጋችሁት በትንሽ ከሆነ 1 መጨመር። ዘባዲ አንድ የተጀመረ ነው፣ ሙሉ አይደለም፣ የተጀመረ ነው። 3 ማንኪያ ይሆናል። ፈጭቼ ሁሉ ነገሩ አዘጋጅቼ እንገናኛለን። አብራችሁን ቆዩ። ሰላም ሆኖልኝ ሀያቶቼ ወዳችኋለሁ። እሺ የቅድሙን እንደዚህ አድርገን እኔ በ2 ነው ማዘጋጀው። እናንተ ባንድም ትችላላችሁ፣ በትንሹ በትልቁ ትችላላችሁ። ቅቤውን ጨምሬ ካሻውት በኋላ ትንሽ ውሃ ጠብ አድርጉበት። ውሃና ኸሊብ ወተት ትንሽ ጠብ አድርጉበት። ለምን ቅቤውን ብቻውን ብስኩቱ እንዲያያዝ አያደርግላችሁም፣ ፍትፍት ያደርገዋል። እንዲያያዝ ውሃውና ወተቱን ጨምሩበት። ትንሽ አንዳንድ ወይም 2 ማንኪያ ቢሆን ነው፣ ብዙ እንዳታበዙ። እንደዚህ ከስር ጠበቅበቅ አድርገን አስተካክለን ከጨረስን በኋላ ክሬሙን ቅድም ያዘጋጀነውን ክሬም ከላይ እናደርጋለን። ክሬሙን አድርገን አስተካክለን ከጨረስን በኋላ ደግሞ ለ5 ደቂቃ ብቻ ፍሩን ውስጥ እንከተዋለን። በፈለግነው የሙቀት መጠን አድርገን ፍሩን ውስጥ ከለኮስን በኋላ 5 ደቂቃ ብቻ ነው ፍሩን ውስጥ የምናቆየው። ፍሩን ውስጥ የምናቆይበት ምክንያት ቅድም ያዘጋጀነው ከረሜል ከቡና ጋር ያፈላ ነው። ከቀዘቀዘ በኋላ እኔ እንዲቀዘቅዝልኝ ፍሪጅ ውስጥ አድርጌው ነበር። አቀዝቅዤው ነው። ትንሽ ቀዝቀዝ ካለልኝ በኋላ እንዳይደርቅ እንደ ክሬምም እንዳይሆንብኝ መካከለኛ ከሆነልኝ በኋላ ነው ያወጣሁት። ከዛ ከላይ እናረጋዋለን። ፍሩን ውስጥ የምናደርግበት ምክንያት ደግሞ ቡናውን ከክሬሙ ጋር አንድ ላይ እንዳይበጠበጡ ለብቻ ብቻ እንዲሆኑ ነው። ብስኩቱ ለብቻ ይወጣል፣ ክሬሙ ለብቻ ይወጣል ሲቆረስ ማለት ነው። ኬኩን ሁሉም ለየብቻ እንዲወጡ ነው እንደዛ ያደረግነው። ኢንሻአላህ ቀጣዩን እናያለን። ሰላም ሆኖልኝ ከፍሩን ካወጣ ነው በኋላ ነው እንደዚህ ሆነዋል። የቀዘቀዘውን ቅድም ያዘጋጀነውን ቡናውና ከረሜሉ ነው ከላይ አድርጋችሁ መልሳችሁ ወደ ውስጥ ወደ ፍሩን መክተት፣ ወደ ፍሪጅ ውስጥ መክተት እንዲቀዘቅዝ ማለት ነው። በጣም ምርጥ ነው፣ ሞክሩት። በጣም ደስ ይላል። ቀጣዩን